መጽሐፈ ምሳሌ ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም በአንተ ዘንድ ሸሽግ። ልጄ ሆይ እግዚአብሔርን አክብረው ትጸናለህም። ከእርሱ በቀር ሌላውን አትፍራ፣ ከእርሱ በቀር የሚገድልህም የሚያድንህም የለምና። ትእዛዜን ጠብቅ በሕይወትም ትኖራለህ። ቃሌንም እንደ ዓይነ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላትም ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከባዕድና ከክፉ ሴት ዋዛ ነገርንም ከምታመጣብህ ትጠብቅህ ዘንድ። ስለ አመንዝራ ሴት አታላይነት በቤቷ መስኮት ሆና ወደ አደባባይ ትመለከታለችና፣ ከአላዋቂዎች ወጣቶች መካከል ከእውቀት ድሃ የሆነውን ጎልማሳ ብታይ፣ በቤቷም አቅራቢያ ባለው መንገድ ሲሄድ ሲናገርም፣ ማታ ሲመሽ ውድቅትም ሲሆን፣ በሌሊት በጽኑ ጨለማ የምንዝር ጌጥ ያላት የጎልማሶችን ልብ እንዲሰቀል የምታደርግ ሴት ያን ጊዜ ትገናኘዋለች። እርሷ የምትበር መዳራትንም የምትወድ ናት። ሁከተኛና አበያ ናት። እግሮቿም በቤቷ አያርፉም። አንድ ጊዜ በጎዳና በሌላ ጊዜም በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እረፍት ሆኖ እንዲህ አለችው፣ የፍቅሬ መሥዋዕት ነው፣ ዛሬ ስእለቴን እሰጣለሁ። ስለዚህ እንድገናኝህ መጣሁ፣ ፊትህንም ለማየት ስሻ አገኘሁ። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሸመልመሌ ምንጣፍ። በመኝታዬ ከርቤና አልሙን ቀረፋም ረጭቼበታለሁ። ና እስኪነጋ ድረስ በፍቅር እንርካ፣ በመልካም መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የወርቅ ከረጢት ይዟል። ወደ ቤቱ ቢመለስም ከብዙ ጊዜ በኋላ ነው። በብዙ ጨዋታ እንዲስት ታደርገዋለች፣ በከንፈሯ ወጥመድም ትጎትተዋለች። እርሱ አንገቱን ደፍቶ ይከተላታል፣ ለመታረድ እንደሚነዳ በሬ፣ ወደ እስራት እንደሚሄድ ውሻ፣ ሆዱ እንደተወጋ ዋሊያ፣ ወደ ወጥመድ እንደሚቸኩል ወፍ፣ ሳያውቅም ለነፍሱ ጥፋት እንደሚሮጥ። ልጄ ሆይ አሁን እንግዲህ ስማኝ፣ ወደ አፌ ቃልም አድምጥ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ብዙዎችን ወግታ አስታለች፣ እርሷም የገደለቻቸው ቁጥር የላቸውም። ቤቷ ወደ ሞት ጓዳ የሚያወርድ የሲኦል መንገድ ነው። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።